መለከት ማሞ ቫይስ ፕሬዚዳንት ኢቲ ሆሊዴይ ዲጂታል ኤንድ ግሎባል ከስተመር ኢንተራክሽን ሴንተር፣ ክቡራን የኢትዮጵያ አየር መንገድ የስራ ኃላፊዎች፣ ክቡራን የቴምር ፕሮፐርቲስ የስራ ኃላፊዎችና ሰራተኞች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የሚዲያ አካላትና የዚህ ታሪካዊ መድረክ ታዳሚዎች፣ ክቡራት እንደምን አመሻችሁ። በቅድሚያ በዚህ ታሪካዊ መድረክ ላይ ተገኝቼ የቴምር ፕሮፐርቲስ እና የሀገራችን የኩራት ምልክት የሆነውን የኢትዮጵያ አየር መንገድ ያደረጉትን ስልታዊ ጥምረት በይፋ ሳበስር የተሰማኝን ታላቅ ደስታ ልገልጽ እወዳለሁ። ዛሬ የዚህ የተሰበሰብነው የአንድ ትልቅ ጉዞ የመጀመሪያ ምዕራፍ ለማብሰር ነው። ቴምር ፕሮፐርቲስ ሁልጊዜም ቤት ማለት መጠለያ ብቻ ሳይሆን የሰላም፣ የክብር፣ የነጻነት መገለጫ መሆኑን ያምናል። አሁን ደግሞ ይህን የቤት ባለቤትነት ህልም የአህጉራችን ኩራት ከሆነው የኢትዮጵያን ስም በዓለም አቀፍ ደረጃ ከሚያገናኘው የኢትዮጵያ አየር መንገድ ጋር አስተሳስረነዋል። በቴምር ፕሮፐርቲስ ስር የምናከናውናቸው ማናቸውም ተግባራት መነሻቸውም መድረሻቸውም ደንበኞቻችን ናቸው። እኛ የምንገነባው ቤትን ብቻ ሳይሆን እምነትን ነው። ቴምር በሪል ስቴት ዘርፉ በኢትዮጵያ ምድር ላይ ዓለም አቀፋዊ የኑሮ ዘይቤ መፍጠር ይሻል። ይህንን ለማሳካት ደግሞ እንደ ኢትዮጵያ አየር መንገድ ካሉ ግዙፍ ተቋማት ጋር በጋራ መቆም ጥንካሬያችንን እንደሚያጎለብተው ያምናል። ክቡራትና ክቡራን፣ የኢትዮጵያ አየር መንገድ የኢትዮጵያን ስም ከዓለም ጋር የሚያስተሳስር ድልድይ ነው። ቴምር ፕሮፐርቲስም በሀገራችን ውስጥ የሚገነባቸውን ቤቶች ዓለም አቀፍ ደረጃቸውን የጠበቁ ለኑሮ ምቹና በስነ ህንፃ ጥበባቸው ልባችንን ወደ ዓለም አቀፋዊ እይታ የሚያሰፉ እንዲሆኑ ሌት ተቀን ይሰራል። ይህ የሸባ ማይልስ የአጋርነት ስምምነት የደንበኞቻችንን ዓለም አቀፋዊ ተደራሽነት ከቤት ባለቤትነት ደስታ ጋር የሚያቆራኝ ድንቅ አጋጣሚ ነው። ደንበኞቻችን ከእኛ ጋር ቤት ሲገዙ የሸባ ማይልስ አባልነታቸውን እንዲያድግና በረራዎቻቸውን ይበልጥ ትርጉም እንዲኖራቸው ማድረጋችን ለሰጡን እምነት የምንመልሰው የምስጋና ስጦታችን ነው። ክቡራትና ክቡራን፣ ስለ ቴምር ልህቀት ሲነሳ ቴምር ፕሮፐርቲስ በሪል ስቴት ዘርፉ በተለያዩ መለኪያዎች አዲስ ታሪክ በመጻፍ የሚገኝ ትልቅ ራዕይን ያነገበ ድርጅት ነው። እያንዳንዱ የምናስረክበው ቤት ዘመናዊነት፣ ጥንካሬንና ጥበባዊ ውበትን አጣምሮ የያዘ እንዲሆን ከምናደርገው ጥራት አንዘነጋም። በግንባታ ጥራት ላይ የምናሳየው ቁርጠኝነት በዘርፉ የምንመኘውን የመሪነት ቦታ እንድንይዝ እንደሚያስችለን ምኑ እምነት አለን። የኢትዮጵያ አየር መንገድ ለዓመታት ባስመዘገበው የልህቀት ጉዞ እንደምንኮራ ሁሉ የቴምር ፕሮፐርቲስም በሪል ስቴት ዘርፉ የኢትዮጵያ የጥራት መታወቂያ እንዲሆን ራዕያችንን ሰንቀናል። በመጨረሻም ቴምር ፕሮፐርቲስ ወደፊት በሚገነባቸው ፕሮጀክቶች ሁሉ የቴክኖሎጂ የበላይነትን እና የደንበኛ ተኮር አገልግሎትን አጠናክሮ ይቀጥላል። ይህ የዛሬ የስምምነት መጨረሻ ሳይሆን ለወደፊት የምናከናውናቸው ታላላቅ ስራዎች መጀመሪያ ነው። ሁላችሁንም በዚህ የልህቀት ጉዞ አብራችሁን እንድትጓዙ እየጋበዝኩ በዚህ ስምምነት መሳካት የደከሙትን ሁሉ የተቋሞችን አመራር እና የሰራተኞችን በሙሉ ከልብ አመሰግናለሁ። ቤታችሁ ከቴምር፣ ጉዟችሁ በኢትዮጵያ አየር መንገድ ይሁን። አመሰግናለሁ።